ቤት መኪና ያስገዛል እያሉ ነው እንደሄን ነገር ተተንንግባው ይያልን አለ ደሴ ላይ ሸረፈዲ መኪና ገዝቷል ሚኒባስ በጣም ብዙ ሰዎች ላይፋቸውን ቀይረዋል ሄላስ የምትባላለች ቤት ገዝታበታለች እናንተ ጋር ካንቺ ጋር ናቸው እኛ ችግራችንን እየቀረፍን ህይወታችንን ዋናው ወደ ኢትዮጵያ ደግሞ ያመጣው ሙሄ እሱም ህይወቱን ቀይሮበታል የኔ ልጅ እንደ ፕላትፎርም አጠራር በኔ ስር ያለ ልጅ ኤፍሬም ይባላል ከከባድ ፕሮብሌም ከትግራይ መጥቶ ላይፉን ለውጦ አሁን ወደ ቢዝነስ ወደ መኪና ቢዝነስ እየተላለፈ ነው አንቺስ የኔ ለውጥ እኮ አይወራለትም ነገርኩሽ እኮ ከጎዳና ተነሳው መሃል ቦሌ ላይ በተሻለ ክፍያ ቤት ተከራይቼ እቃዬን አሟልቼ ምንም የለንም እኮ ብርድ ልብስ ላይ ነው ምንተኛው እንደነገርኩሽ ነው 4 ድንች አልቆ ጎዳናስ እሱን ያሳለፍኩበት ስራዬ ነው ኦንላይን ነው በስማርትፎን ብዙ ፕላትፎርሞች አሉ ግን በእናንተ ደረጃ ምን ማድረግ ነው ይሄ ፕላትፎርም ምንድነው መሰለሽ መግዲዬ ልክ እንደ ቲክቶክ እንደ ዩቲዩብ እንደ ማንኛውም ፕላትፎርም ነው ፕላትፎርሙነቱ ግን በጣም ዲሲፕሊን ያለው ለምሳሌ ሃይማኖትን መንቀፋቺ ፖለቲካ ማውራት ማራመድ አትቺ መሰዳደብ መዘላለፍ ምናምን አትቺ ገብቶሻል የምታደርጊው በቃ ስራ ብቻ ነው ስራና ስራ ኢቭን እናት ሆነሽ ልጅ ይዘሽ የላይቭ ፕሮሰስ አለ ላይቭ ስትሪም እሱ ላይ ጡት እንኳን ማጥባት አትቺም ስክሪንሾት አድርጎ ነውረኛ ነገር አላስፈላጊ ነገር ያመጣሽ ነው ብሎ ባንድ ያረጋሽ ታዲያ እሱ ቢተካጥሩ ነው በአንዳንድ ፕላትፎርም የለም መዘላለፍ የለም ያንዳንዷ ሪፖርትሽን ያዳምጣል ከሊ ሰድቦኛል ከሊ እንደዚህ ብሎኛል ምናምን አቮይድ ነው የሚያደርገው እንደዚህ አይነት ነገር የለም ጭራሽና ገንዘብ ያለው ነው የ24 ሰዓትሽን ዛሬ የሰራሽበትን ማታ አስረክቦሽ በፈለክሽው በቴሌ ብርሽ በምንሽ ብርሽን አውጥተሽ ብትፈልጊ ዛው ኮይኑን ኤክስቼንጅ አድርገሽ ሸጠሽ የተሻለ ነገር ምታገኝበት ነው በቃ የሚለውጥ ነው ስለዚህ ላይቭ መግባት ብቻ ነው ወይስ ሌሎች ላይቭ ስትሪም አለው ፓርቲ ወንበር አለው ቲም መገንባት አለብሽ ከስርሽ ቤተሰብ ትገነቢያለሽ በጣም ፋሚሊ ትሆኛለሽ እነሱ ጋር በመታደርጊው ስራ ያንዳንዱ ደላላ ነሽ ላንቺ ኮሚሽን ይመጣል እነሱ ያገኙትን ያገኛሉ ያመጣሻቸው ሰዎች እየሰሩ ነው አንበሲት አንቺ ደሞ እንቺ ይልሻል ለጥለጥ ብለሽ ነው በቃ ምትተዳደሪበት ኦንላይን ቢዝነሶች ብዙ ጊዜ ሰው ምን ይሰጋል ከስማርትፎኑ በላይ ቋንቋ እና ብዙ የኢንተርናሽናል የሆኑ ያው አፕሊኬሽኖች ወይም ፕላትፎርሞች በእንግሊዘኛ ነው ኦፕሬት የሚያደርጉት አብዛኛው ሰው ደግሞ ፈጠራ ያያላቸው እንዴት አይነት ወርቅ የሆነ ችሎታ ያያለ የቋንቋ መቸገር በተለይም ደግሞ መናገር ብቻም ሳይሆን መጻፍ ማንበብ መቸገር አለ ፕላትፎርሙን እንዴት ነው እንግዲህ ካንቺ ከምታስተምሪያቸው ከምታሰለጥኛቸው አይ ቲንክ ትልቁ ፕሮብለም እሱ ይመስለኛል አይደል እውነት ነው